ሰላም እንዴት ናችሁ ቤተሰብ? እንግዲህ ዛሬ ኬሚስትሪ ላይ ስለሚገኘው ሞለኩላር ማስ ነው የምናየው። በሞለኩላር ማስ የሚመጡትን ጥያቄዎችን እንዴት በቀላሉ ሶልቭ ማድረግ እንችላለን የሚለውን ስናይ ዛሬ አንድ ኤግዛምፕል ይዤላችሁ መጥቻለሁ። ኤግዛምፕሉም ሞለኩላር ማስ ኦፍ ዋተር ነው የተሰጠን። እንግዲህ ሞለኩላር ማስ ኦፍ ዋተርን በቀላሉ ሶልቭ ስናደርግ እንግዲህ በመጀመሪያም ሶሉሽን እንላለን። ሶሉሽን ካልን በኋላ በዋተር ውስጥ ያሉትን እያንዳንዱን ኤሌመንት እናያለን። እዚህ ጋር ሁለት ሃይድሮጂን አለ፣ እዚህ ጋር ደግሞ ኦክሲጅን አለ፣ አንድ ኦክሲጅን አለ። ቀጥታ እንጽፋለን ማለት ነው። እዚህ ኳሊስቱ ሶሉሽን ካልን ሞለኩላር ማስ ኦፍ ዋተር ሞለኩላር ማስ ኦፍ ዋተር ብለን ከጻፍን በኋላ እንግዲህ እያንዳንዱን እዚህ ጋር ሃይድሮጂን ሁለት አለ፣ እዚህ ጋር አንድ ኦክሲጅን አለ። ሃይድሮጂን ኢዝ ኢኳልስ ቱ ሁለት ሃይድሮጂን ስላለ ሁለት ብለን እንጽፋለን። እንደገና ኦክሲጅን አንድ ስላለ ኦ ኢዝ ኢኳልስ ቱ ዋን እንላለን። በመቀጠልም የሃይድሮጂን አቶሚክ ማሱ አንድ ነው፣ ለዛ ታይምስ ዋን። እንደገና የኦክሲጅን አቶሚክ ነምበሩ 8 ነው፣ ግን አቶሚክ ማሱ 16 ስለሆነ እኛ ደግሞ የምንሰራው ሞለኩላር ማስ ላይ አቶሚክ ማሱን ስለሆነ ታይምስ 16 እንላለን። ከዛ 2 ሲባዛ 1 ኢዝ ኢኳልስ ቱ 2 ይሆናል። እንደገና ኦክሲጅን አንድ ስለሆነ 1 ታይምስ 16 ይሆናል። በመጨረሻም ሁለቱን ሃይድሮጂን እና ኦክሲጅን አንድ ላይ እንደምራለን። 2 ሲደመር 18 ይሆናል። 18 ኤኤምዩ ነው። እንግዲህ የዋተር ሞለኩላር ማስ ይዘን ሲንሰራ 18 ነው ማለት ነው። ለሌሎች እንዲደርስላቸው ሼር አድርጉልኝ።